ሰላም ክብሯን የታላቀው የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? በሁለት የዝውውር መረጃዎች ከናንተ ጋር ቆይታ ልናደርግ ተገናኝተናል። ስለምታደምጡን ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ትናንትና ምሽት ላይ ሁለት የፈነዱ ዜናዎች ልትሉ ትላላችሁ። ቡም ያሉ ዜናዎች ወጥተዋል። አንደኛው ማንቸስተር ዩናይትድ በይፋ ካስሜሮ ከዩናይትድ ጋር በክረምት እንደሚለቅ ማሳወቅ ይችላል። ካስሜሮ ማሳቡን ሰጥቷል። እሱን እናነሳለን። ሁለተኛው መነጋገሪያ ሀሳብ የሚሆነው ኮል ፓልመርና ማንቸስተር ዩናይትድ እየተፈላለጉ ነው የሚል ዜና ወጥቷል። ለክረምት ነው ግን ዴይሊ ኤክስፕረስ ዜናውን አወጣውታል። ዜናው ካወጣ በኋላ ደግሞ ትልቅ ሚዲያዎች መነጋገሪያ አድርገውታል። ኮል ፓልመርና ማንቸስተር ዩናይትድ እየተፈላለጉ ነው የሚሉት ጉዳዮች ማለት እንዴት ነው ዜናው? እንዴት ነው የሚታመነው? እንዴት ነው ዝውውር ሊፈጸም የሚችለው? የሚሉትን ጉዳዮች ለመመልከት በጥቂቱ እንሞክራለን ማለት ነው። አብራችሁን ስለምትቆዩ ስለምታደምጡን፣ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ ነው የምናመሰግነው። የኮሜንት መስጫው ባር እናንተን ይጠብቃል። ጻፉልን። እንዲሁም ደግሞ ቪዲዮን ሲጀምሩ ገና ስትጀምሩ ይህን ድምጽ የሰማችሁት ላይክ አድርጋችሁ ጀምሩ። ብዙ ሰዎች ጋር መድረስ እንድንችል ደግሞ የሰብስክራይብ በተኑን ተጫኑ ዘንድ በአክብሮት እንጠይቃለን። ሁሉንም ስለምታደርጉልን ቆይታችሁን ደግሞ ከኛ ጋር ስለምታደርጉ ከልብ እናመሰግናለን። መለሳለሁ። ኮል ፓልመርና ካስሜሮ እንመለከታለን። ካስሜሮ ከዩናይትድ መልቀቁ ይፋ ሆኗል። የማንቸስተር ዩናይትድ ሁሉም ሶሻል ሚዲያዎች ትናንትና ምሽት ላይ ካስሜሮ ከዩናይትድ በክረምቱ ወይም ደግሞ ሰኔ ላይ እንደሚለቅ የኮንትራቱ ማብቂያ ላይ እንደሚለቅ ይፋ አድርገዋል። እሱም ለማንቸስተር ዩናይትድ ስታንድ እንዲሁም ደግሞ ለማንቸስተር ዩናይትድ ኦፊሻል ዌብሳይት የስንብት የሚመስል መልእክቱን ማድረስ ችሏል። እንግዲህ የ5 ጊዜ ሻምፒዮንስ ሊግ አሸናፊው ካስሜሮ ከማንቸስተር ዩናይትድ ግን መለያየቱ እውን ሆኗል። 60 ሚሊዮን ፓውንድ ወጥቶበት ነበር 2022 በ4 ዓመት ኮንትራት፣ አንድ ተጨማሪ ዓመት ደግሞ ትሪክ የሚደረግ የኮንትራት ውል ይዞ ወደ ማንቸስተር ዩናይትድ መድረስ የቻለው። እንግዲህ አንድ ዓመት ኤክስቴንድ የማድረግ አማራጭ ዩናይትድ እሱም ነበራቸው፣ ግን ሁለቱም ወገኖች ይህን ትሪክ የማድረግ እድል ሳይጠቀሙበት እንደሚለያይ እርግጥ ሆኗል። ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ያውጣ እንጂ በየዓመቱ ለደሞዝ 15 ሚሊዮን ፓውንድ በሳምንት 300,000 ፓውንድ ያወጣ ስለነበረ የሻምፒዮንስ ሊግ ተሳታፊ ስላልነበረ ነው እንጂ ቢሆን ደግሞ ወደ 18 ሚሊዮን ፓውንድ ወይም ደግሞ በሳምንት 350,000 ፓውንድ እያወጣ ይከፍለው ነበር። በጠቅላላ የካስሜሮ የ4 ዓመት የማንቸስተር ዩናይትድ ቆይታ 120 ሚሊዮን ፓውንድ ነው። ኢት ወርዝ ይለናል ማንቸስተር ዩናይትድ ኢቭኒንግ ማለት ነው። ይሄን ያህል ይገባው ነበር ይለናል። በዚህ ውድድር ዓመት በጣም ወሳኝ ከሆኑ የማንቸስተር ዩናይትድ ተጫዋቾች እንደ አንዱ ነው። በጣም ወሳኝ ከሆኑት ማለት ነው። ሊያደርግ ከሚገባው 24 ጨዋታዎች በዚህ ውድድር ዓመት 21 ጨዋታዎችን ማድረግ ችሏል። ያደረጋቸው ጨዋታዎች ሁለቱ የካፕ ሽንፈቶቹ የካራባ ካፕ የግሪንስቢ እንዲሁም ደግሞ ከብራይተን ጋር የነበረ የኤፍኤ ካፕ ጨዋታዎች ያልተሳተፈባቸው ናቸው በሮቴሽን ምክንያት። እንዲሁም በቅጣት የብሬንፎርድ እና የቪላ የፕሪሚየር ሊግ ጨዋታ ላይ አልተሳተፈም። እንግዲህ ማንቸስተር ዩናይትድ ለምንድነው ቀደም ብሎ ማሳወቅ የፈለገ? ተጫዋቾች የሚሉት ነገሮች በጣም ኢንተረስቲንግ ናቸው። ብዙዎች እያሉ የሚገኙት ከሰሞኑ እኛም ደግሞ አንስተነው ነበረ ስለ ኮንትራቱ ዜና በብዙ የኢንተርኔቱ ዓለም በተለይ ደግሞ የስፖርቱ የኢንተርኔቱ ዓለም እየተወራ ነበር። ካስሜሮ ስለመቆየትና ስላለመቆየቱ የሚያነሱ ዜናዎች ማለት ነውና እሱን እርግጥ ለማድረግ ይመስላል እንግዲህ በቀጥታ 35 ጨዋታ ቢያደርግ በዚህ ውድድር ዓመት ቀጥታ ኮንትራቱ ትሪግ ይደረጋል። 35 ጨዋታ ቢያደርግ ማለት ነው። ያው ፍላጎቱ የክለቦች እንዳለ ሆኖ ግን ቀጥታ ኮንትራቱ ትሪግ ማለት ኮንትራቱ መቀጠል ይችላል። አሁን 19 ጨዋታዎችን በፕሪሚየር ሊጉ አድርጓል። ቀጣይ የሚገኙትን ሁሉንም የፕሪሚየር ሊግ 16 መርሃ ግብሮች የሚያደርግ ከሆነ 35 ጨዋታዎችን ያከናውናል ማለት ነው። 35 ጨዋታዎች ካደረገ ደግሞ ኮንትራቱ ራሱ ትሪግ ይደረግና በአንድ ዓመት እንዲቀጥል ይደረጋል ማለት ነው። ግን ማንቸስተር ዩናይትድ ይሄ ወሬ ከሰሞኑ እየወጣ ነበረ በደንብ ማለት ነውና ይህን ወሬ ረገብ ለማድረግ እናም ተጫዋቹ ከማንቸስተር ዩናይትድ ጋር እንደማይቀጥል ለማወቅ ከ4 ወር ቀደም ብሎ ማንቸስተር ዩናይትድ ተጫዋቹ እንዲለቅ አድርጓል። እንግዲህ ተጫዋቹን እንዲለቅ ያደረገባቸው ወሳኝ ምክንያቶች አሉ። እንግዲህ የዚህ ውድድር ዓመት ከማንቸስተር ዩናይትድ በጣም ወሳኝ ተጫዋቾች እንደ አንዱ ነው። ብዙዎች እሱን የሚዘነጉት ይመስለኛል። እሱ ሲኖርና ሳይኖር የማንቸስተር ዩናይትድ መልክ ለየቅል ነው። እርግጥ ከሆኑ ደቂቃዎች በኋላ በእድሜ እንግዲህ አሁን ወደ 33ኛ ዓመቱ ላይ ነው የሚገኘው። ወደ 34 የተቃረበ ነው። በእድሜ ምክንያት የጨዋታ ኢንተንሲቲ ይወርዳል፣ በተለይም ከ60 ደቂቃዎች በኋላ ማለት ነው። ግን እሱ በማይኖርባቸው ጨዋታዎች የማንቸስተር ዩናይትድ መልክ ፍጹም የተለየ እንደሆነ በድፍረት መናገር እና ማስተዋልም ይቻል ይመስለኛል። እና ዝም ብለ የምታባረው ተጫዋች አይደለም። ምክንያቱም አሁን በቋሚ አሰላለፍ በወሳኝነት የተጫወተ ስለሆነ ማለት ነው። ማንቸስተር ዩናይትድ ተጫዋቹን
ከክለቡ ጋር እንዲለያይ የፈለገባቸው ምክንያቶች ግን አሉ። 3 ምክንያቶች ይነሳሉ። የመጀመሪያው ምክንያት በጣም ከፍተኛ የሆነ ወጪ ያለው ተጫዋች መሆኑ ነው። የቦነስ የደሞዝ ጥቅማ ጥቅሞችን ጨምሮ ይሄ የ5 ጊዜ ሻምፒዮንስ ሊግ አሸናፊ እንዲሁም ደግሞ የ2024 የኤሪክ ቴን ሃግ ቡድን ኤፍኤ ካፕ በእንግሊዝ ምድር ሲያሸንፍ የዛ ቡድን አባል እርግጥ ፋይናሊስቱ አልነበረም፣ የዛ ቡድን አባል የነበረ ተጫዋች ነውና ውድ ነው ደሞዙ 300,000 ነው ሳምንታዊ ደሞዙ ማለት ነውና ይሄ በጣም ከፍተኛ ገንዘብ ነው ብሎ ያምናሉ የማንቸስተር ዩናይትድ ሰዎች። ከደሞዙ ውጭ ጥቅማ ጥቅሞቹን በጣም ከፍተኛ ስለሆኑ ሲጫወት ሲያገባ ባረጋቸው ደቂቃዎች መጠን ባረጋቸው ጨዋታዎች መጠን የሚከፈለው ክፍያ በጣም ከፍተኛ ነው ብሎ ያስባሉ። አንደኛው የመልቀቁ ምክንያት እሱ እንደሆነ ነው መረጃዎች የሚጠቀሙ። ሁለተኛው ወርልድ ካፕ ነው፣ ምንም ጥያቄ የለውም። ለትልልቅ ለእድሜያቸው ከፍ ላሉ ተጫዋቾች እንደዚህ አይነት የክረምት ውድድሮች በጣም አስቸጋሪ ናቸው። ብዙ ጊዜ አንስቼው አውቃለሁ በዚህ ፕሮግራም 30 ዓመቱ ላይ የሚገኙ ምንም አይነት የፕሪሲዝን ቆይታ አይኖረውም። ምክንያቱም አሜሪካ፣ ካናዳና ሜክሲኮ በጥምረት ወደሚያዘጋጁት ዓለም ዋንጫ መሄዱ እርግጥ ይመስላል ጉዳት ካላጋጠመው ማለት ነው። ምክንያቱም የካርሎ አንቸሎቲ ስብስብ ውስጥ ከወሳኝ ተጫዋቾች ውስጥ እንደ አንዱ ነው። ስለዚህ ወደ ዓለም ዋንጫ ሄደ ማለት የፕሪሲዝን የማንቸስተር ዩናይትድ ቆይታ አይኖረውም ማለት በፕሪሲዝን በተለይ ደግሞ ከሩብ ፍጻሜ በላይ ከብራዚል ጋር የሚሸጋገር የሚቆይ ከሆነ በጣም ቆይቶ ነው የሚገኘው ማለት ነው ከማንቸስተር ዩናይትድ ስኳድ ጋር ማለት ነው። እንደዚህ አይነት በእድሜያቸው በጣም ከፍ ያሉ ተጫዋቾች የፕሪሲዝን እረፍት ሳያረጉ እንዲሁም ደግሞ የፕሪሲዝን ቀድሞ ልምምድ የፊትነስ ሳያረጉ ወደ ቡድን ሲቀላቀሉ በጣም ከፍተኛ ጉዳት ያጋጥማቸዋል ይባላል፣ ወይም ደግሞ ብቃት መውረድ ያጋጥማቸዋል የፕሪሲዝን ጨዋታዎች ሳይኖራቸው ሲቀር በእድሜ ከፍ ያሉ ማለት ነው። ስለዚህ እሱን ማንቸስተር ዩናይትድ እንዳሰበበት ነው እየተነገረ የሚገኘው። ሌላውና ትልቁ ጉዳይ የእድሜያቸው በጣም ከፍ የሚሉ ተጫዋቾች በየትኛው ታይም ላይ በጣም መጥፎ እንደሚሆኑ አታውቁ። በቃ የሆነ ሰዓት ላይ ከወረዱ የሆነ ሰዓት ላይ የሁለት ወር ጉዳት ካጋጠማቸው ሲመለሱ በጣም መጥፎና ከቡድኑ አይረቤ ተጫዋቾች ውስጥ እንደ አንዱ ነው የሚሆኑት እድሜያቸው ከፍ ያሉ ተጫዋቾች ማለት ነው። እና በሚቀጥለው ምን ሳም ፖይንት ላይ ጉዳት ቢያጋጥመው ሳም ፖይንት ላይ ተደጋጋሚ ቤንች ቢሆን ተመልሶ ብቃታቸውን ማግኘት በፍጹም አይችሉም ማለት ነው። ምክንያቱም የእድሜያቸው መጨረሻ ላይ ስለሚገኙ ማለት ነው። ስለዚህ ማንቸስተር ዩናይትድ ምንም አይነት ሪስክ መውሰድ እንዳልፈለገ ነው እንግዲህ የሚዘገበው ማለት ነው። በእነዚህ በጠቀስኳቸው ምክንያቶች ማንቸስተር ዩናይትድ ኮንትራቱን ማደስ አልፈለገም። መልክቶቹ በጣም ደስ ይላሉ። የመጀመሪያ ቀን ከመጣው ጀምሮ ወደዚህ ውብ ስታዲየም ወደዚህ በጣም አስደናቂ ተመልካች እናም ክብር ይሰማኛል ያለ ምክንያቱም ለማብራራት ሞክሯል። ይሄ ክለብ በጣም ታላቅ ነውና በትልቅ ፓሽን ውስጥ ነው ወደዚህ የመጣሁት ነው ያለ። አሁን የመሰናበቻ ቃላቶች አይደሉም አለ። ቀሪ 4 ወራቶች አሉኝ አለ ለዚህ ባጅ ለዚህ ክለብ ለዚህ ደጋፊ በሚቀጥሉት ቀሪ 4 ወራት ውስጥ ሁሉም ነገር ለመስጠት ሁሉም ነገር ለማበርከት እታገላለሁ አለ። ገና ሞመንቶችና ምጽፋቸው ታሪኮች አሉ በሚቀጥሉት 4 ወራቶች ውስጥ ነው ያለ እና በሚቀጥሉት 4 ወራቶች ውስጥ ፉልፊል ሙሉ በሙሉ በሚባል ደረጃ ለዚህ ባጅ እንዋደቃለን እና የስንብቱ ጊዜ ገና ነው ሲል ነው ለመናገር የወደዱ። ኢንተረስቲንግ የሆነ መልእክት ነው ለደጋፊዎችም እንዲሁ ለማስቀመጥ የሞከሩ። እዚህ በመሆኔ እዚህ በመገኘቴ ሁሌም ኩራት ይሰማኛል፣ ከመልካም ታሪኮች ውስጥ ዋናው ጉዳይ ነው ሲል ነው ለመናገር የሞከረው ካስሜሮ ማለት ነው። ማንቸስተር ዩናይትድ እንዳልኳችሁ እንግዲህ ኮንትራቱን አያድስም። ስለዚህ እርግጥ ሆኗል ማለት ይቻላል ማንቸስተር ዩናይትድ በክረምቱ ትልቅ ፊገር ያለው ተጫዋች እንደሚያመጣ ማለት ነው። ከፍተኛ ደሞዝ ተከፋይ ረጅም ኮንትራት ያለው ወጣት ተጫዋች እንደሚያመጣ ማለት ነው። ኤሊት አንደርሰን ይሁን ወይስ ካርሎስ ባሌባ ወይስ አዳም ዋርተን ወይስ ሌላኛ አማካኝ ከሌላኛው የአውሮፓ ቶፕ ሊጎች ሲምጣ እናቀም፣ ግን ማንቸስተር ዩናይትድ ተጫዋች እንደሚያመጣ አሁን እርግጥ የሆነ ይመስለኛል። ምንም የሚያሻማ አይደለም። ቢኮዝ የሱ መልቀቅ ከተሰማ እንደዛ መሆኑ እርግጥ ነው። በተለይ በዚህ ውድድር ዓመት የማኑ ኡጋርቴ በሮበን አሞሪም ስር አለመታመን የኮቢ ማይኑ እና የሮበን አሞሪም ምንም አይነት ሩህ አለመኖር ተከትሎ እያንዳንዱን ጨዋታ ከብሩኖ ፈርናንዴዝ ጋር የመጀመር ግዴታ ነበረበት። እናም እሱን ማድረግ ችሏል። ድንቅ ጊዜ ነው ለኔ። ኢትወርዝ በጣም መነጋገሪያ ሊሆን ይችላል። ኢትወርዝ የሚለው 120 ሚሊዮን ፓውንድ አጠቃላይ የዝውውር ሂሳቡና ደሞዝን ጨምሮ ማውጣት ማንቸስተር ዩናይትድ ለዚህ ተጫዋች ይገባዋል ወይ ሌላ መነጋገሪያ ርዕስ ሊሆን ይችላል። ግን ካስሜሮን የሚያህል ትልቅ ተጫዋች በማንቸስተር ዩናይትድ ማሊያ ማለፍ ግን ትልቅ ኩራት ይመስለኛል። በጣም ትልቅ ኩራት ማለት ነው። ትናንትና ምሽት ሌላ የተሰማ ዜና ነበረ። ዴይሊ ኤክስፕረስ ዜናውን አፈነደው። ከዛ በኋላ በተለይ ሜንስትሪም ሚዲያዎቹ በጣም ሜንስትሪም ሚዲያዎቹ ትልልቆቹ የቴሌቪዥን ሚዲያዎች ለመወያየት ርዕሱን መርጠውታል። ኮል ፓልመር ወደ ማንቸስተር ዩናይትድ የሚለውን
ዜና ማለት ነው። እንግዲህ የዴሊ ኤክስፕረስ መረጃ ነው። በክረምቱ ኮል ፓልመር ከማንቸስተር ዩናይትድ ጋር የመለያየት እድል አለው። እናም ኢንተረስቱ ወደ ማንቸስተር ዩናይትድ መሄድ ነው ብሎ ዴሊ ኤክስፕረስ ዘገበው። ከዛ በኋላ ስካይን ጨምሮ ትልልቅ ሚዲያዎች ሲቢኤስ ይህን ርዕስ ለመወያየት ቀርቦታል። ዜናው እውነት ነው ማለት ተጽፏል። ዝም ብሎ የቴሌግራም ገጾች የሚያወሩት አይደለም፣ እውነት ነው ተጽፏል። ግን ይሳካሉ ይሄ ዝውውር በጣም መወያየት የሚያስፈልገው ጉዳይ ይመስለኛል። ማንቸስተር ዩናይትድ ይህን ዝውውር ለማድረግ ያለው ሪሶርስ ጋር እንዴት ነው መሄድ ያለበት? አሁንስ ከየትኛው ቦታ ላይ ነው የበለጠ ፎከስ ማድረግ ያለበት የሚሉት ጉዳዮች ጥቂት ሊያነጋግሩን ይችል ይሆናል። እንግዲህ ዴሊ ኤክስፕረስ የሚለው በክረምቱ የተጫዋቹ የውል ማፍረሻ ወደ 60 ሚሊዮን ፓውንድ አካባቢ ይጠጋል ነበር፣ በጣም ይወርዳል ነው የሚለው። እንግዲህ ዴሊ ኤክስፕረስ ያኔ ከማንቸስተር ሲቲ ወደ ቼልሲ ሲመጣ ለኮንትራት ማፍረሻ የቀረበለት፣ ከዛ በኋላ ደግሞ ኮንትራቱን ሲያድስም ለኮንትራት ማፍረሻ የቀረበለት በመጨረሻው ኮንትራት ዓመት ላይ ወደ 60 ሚሊዮን ፓውንድ ዝቅ እንደሚል ነው ይለናል። እንግዲህ ዴሊ ኤክስፕረስ እሱ ማረጋገጥ አልቻልኩም፣ ሌሎች ትልልቅ ሚዲያዎች ስላልጻፉት ማለት ነው። ስካይ ስፖርት በቴሌቪዥኑ ላይ መወያየት አቅርቦታል፣ ግን ደግሞ ዌብሳይቱ ላይ እንደ ዜና አልሰራውም። ዛ አትሌቲክም እንደ ዜና አልሰራውም፣ ግን እየተዘገበ ነው የሚገኝ። የጆሹዋ ዝርኪዚ መልቀቅ አሁንም ሆነ ክረምት እርግጥ ነው በማንቸስተር ዩናይትድ ማለት። ስለዚህ አንድ ተጨማሪ ፕሌይ ሜከር ወይም ደግሞ የአማካይ ባህሪ ያለው አጥቂ ስፍራ ተጫዋች ማግኘት ለማንቸስተር ዩናይትድ ሰዎች ግዴታ ይመስላል። ግን ፓልመር ኢዝ ብሪቴን እና እንግሊዛዊ ነው እና እንዲሁም ደግሞ ትልቅ ስም ነው። ስለዚህ በየጌሙ ውስጥ በቋሚ አስተላልፍ ልታሰልፉት የሚገባ አይነት ተጫዋች ይመስለኛል ኮል ፓልመር። ማንቸስተር ዩናይትድ ደግሞ የፕሪሚየር ሊግ በጣም ምርጡ 10 ቁጥር ተጫዋች ጁጋ አለ፣ ብሩኖ ፈርናንዴስ። እውነት ነው ማንቸስተር ዩናይትድ በትኩረት ይህን ጉዳይ የተከታተሉት ነው ምንል ከሆነ ወይም ደግሞ እንደዛ የምናስብ ከሆነ ወይም ደግሞ እንደዛም እያሰቡ ከሆነ የማንቸስተር ዩናይትድ ሰዎች ብሩኖ ፈርናንዴዝን ከክለቡ ጋር ለመለያየት ወይም ደግሞ ለማስወጣት በክረምት አቅደዋል እንደማለት ይመስለኛል ለእኔ ማለት ነው እንጂ ብሩኖ ፈርናንዴዝ ባለበት ቡድን ውስጥ ኮል ፓልመር ማስፈረም ብዙ ትርጉሙ ለእኔ ፍጹም አይታየኝም ማለት ነው። ቢኮዝ ብሩኖ ፈርናንዴዝ በጣም ቤስት ነምበር 10። ስለዚህ የሆነ ዜና አለ ማለት ነው። ወደ መስመር ይወጣል እንዳትሉ በማንቸስተር ዩናይትድ ውስጥ የቀኝ መስመር ማጥቃት ውስጥ አማድ እንዲሁም ደግሞ ብራያን ምቤሞ የሚባሉ ሁለት ትልልቅ ስሞች አሉ። ስለዚህ ኤክስትራ ኢንቨስትመንት በዚህ ቦታ ላይ የሚያስፈልጋል ብዬ አላምንም። ስለዚህ ሁለት ጉዳይ የምንመለከተው ማለት ነው። አይ ዜናው እንዲሁ ዜና ነው ብለን ማለፍ ወይም ደግሞ ዜናው እውነት ነው ማንቸስተር ዩናይትድ ዝውውሩ ተሳካም አልተሳካም ይሞክረዋል ምንል ከሆነ ግን ማንቸስተር ዩናይትድ ተጫዋችን ከፈለጉ ብሩኖ ፈርናንዴዝን ሊያጣ ተቃርበዋል ማለት ነው። ከካስሚሮ ከማንቸስተር ዩናይትድ መልቀቅ ዜና በኋላ የብሩኖ ፈርናንዴዝን በክረምት መልቀቅ ዜና ልንሰማ እንችል ይሆናል። እንግዲህ አንድ አመት ቀሪ ኮንትራት ይኖረዋል ብሩኖ ፈርናንዴዝ ብዬ አስባለሁ እና ኮንትራቱንም የሚያከብራል ብዬ አስባለሁ። ቢወጣ በዚህ ውድድር አመት ነበር የሚወጣ ወደ ሳውዲ ፕሮ ሊግ ማለት ነው። በዚህ ውድድር አመት ካልወጣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር የመቆየት እድል ይኖረዋል ብዬ አስባለሁ። ግን አንድ እርግጥ ምን ሆነው ነገር ብሩኖ ፈርናንዴዝ በክረምቱ ከማንቸስተር ዩናይትድ ጋር ማይለቅ ከሆነ በእርግጠኝነት ኮል ፓልመር ወደ ማንቸስተር ዩናይትድ አይመጣም ማለት ነው። ትልቅ ስሞችን በተጠባባቂ ቦታ ላይ የምናስቀምጥ አይመስለኝም ማለት ነው። ግን ዜናው ስለተሰማ በጥቂቱ መነጋገር እንዲሆንና የኛን ኢንሳይት እንድሰሙት ከማሰብ ነው መረጃውን ይዤው የመጣሁት። ትናንትና ምሽት እነዚህ ተሰሙ። ዛሬ ከሰዓት በኋላ ማይክል ካሪክ ለአርሰናሉ የራይቫላር ደርቢ ጋዜጣዊ መግለጫ ይሰጣል። ነገ ከፕሪማች ጋር እሱን ይዘን እንመጣለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ፣ እንወዳችኋለን።